እስኪያስቡት በጣም የምትወዱትን ሰው ምናልባትም እናታችሁን አባታችሁን ወይም የአይናችሁን ማረፊያ ልጃችሁን በጣም አሟት ወደ ሆስፒታል ወሰዳችኋት። እዚያ ስትደርሱ ነጭ ዋን የለበሰ ፊቱ ላይ ፈገግታ ያለው ዶክተር አገኛችሁ። በልባችሁ ይህ ሰው የፈጣሪ መልአክ ነው፣ ውድ ቤተሰብን ያድንልኛል ብላችሁ ሙሉ በሙሉ ታምኑታላችሁ። ዶክተሩ አንድ መድኃኒት ወረቀት ላይ ይጽፍላችኋል። እናንተም ኪሳችሁ ያለችውን የመጨረሻ ሳንቲም ጨምቃችሁ ሌላው ቢቀር ተበድራችሁ ቢሆን ያንን መድኃኒት ትገዛላችሁ። ምክንያቱም የምትወዱትን ሰው እንዲድንላችሁ ስለምትፈልጉ። ነገር ግን ያ የገዛችሁት መድኃኒት በሽታውን ሊያድን ሳይሆን ያንን ያላችሁን አንድ ፍሬ ሰው ሙሉ በሙሉ የእጽ ሱሰኛ ሊያደርገው፣ አእምሮን ሊያበላሸው፣ ቀስ በቀስ በስቃይ ሊገድለው የተሰራ ሰይጣናዊ መርዝ ቢሆንስ? ይህንን ስትሰሙ ዝም ብሎ የፊልም ታሪክ ሊመስላችሁ ይችላል፣ ግን አይደለም ወዳጆቼ። ይህ በእውነተኛ ዓለም ላይ በሚሊዮን የሚቆጠር ንጹሃን ሰዎችን ህይወት የበላ በቢሊዮን የሚቆጠር ዶላር ለማግኘት ሲሉ የዓለም ትልልቅ ባለሀብቶችና ዶክተሮች በጋራ የሰሩት እጅግ አስፈሪ ሴራ ነው። እስኪ ራሳችሁን አንድ ነገር ጠይቁ። አሁን እኛ ሀገር ባሉ መድኃኒት ቤቶች ውስጥ እኔና እናንተ ልጆቻችንና ወላጆቻችን የምንሰጣቸውን መድኃኒቶችስ ምን ያህሉ እውነተኛ ናቸው? ምን ያህሉስ በነጭ ጓን በለበሱ ስግብግብ ሰይጣኖች የተዘጋጁ መርዞች ናቸው? ዛሬ የምንነገራችሁ ታሪክ ልባችሁን ይሰብረዋል። ከዛሬ በኋላ ፋርማሲ ሄዳችሁ መድኃኒት መግዛት እንኳን እንድትፈሩ ያደርጋችኋል። ይህ በሰው ልጅ ታሪክ ውስጥ የተደረገ ትልቁና አስከፊው ክህደት ነው። ለመሆኑ እነዚህ ሀብት ማፊያዎች እነማን ናቸው? ይህንን መርዝ በህጋዊ መንገድ እንዴት እያንዳንዱን ሰው ቤት አደረሱት? Morphine. Morphine? Vial of morphine. Morphine. It was the morphine. I need morphine. From the morphine. Morphine. But morphine, man. It's the morphine. Morphine and Morphine. the morphine. 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 ለመሆኑ ይህ ሁሉ ጉድ ከየት ነው የጀመረው? ወደ ኋላ ተመልሰን የታሪኩን መሰረት ስናየው ነገሩ ይበልጥ ይገርማል። ነገሩ የሚጀምረው ከአንድ በጣም የሚያምር አበባ ነው። አበባ የፓፒ ተክል ወይም እኛ ሀገር ኦፒየም የምንለው ማለት ነው። ይህ ተክል በውስጡ ሰዎችን የማደንዘዝና ህመም የመቀነስ አስገራሚ ኃይል አለው። ገና ድሮ በጥንታውያን ግብጾች፣ ሮማውያን፣ ግሪካውያን ዘመን ይህ ተክል ሰዎችን ከከባድ ህመም ለማስታገስና ለመታነቂያነት ያገለግል ነበር። ያኔ ሰዎች ተክሉን የደስታ ተክል እያሉ ይጠሩት ነበር። ምክንያቱም ሲወስዱት ጭንቀታቸውን በሙሉ አጥፍቶ የተለየ ደስታ ይሰጣቸው ስለነበር። ነገር ግን ያኔም ቢሆን አንድ ትልቅ ሚስጥር ያውቁ ነበር። ይህ ተክል በጣም አደገኛ እንደሆነና ሰውን አንዴ ከለመደው ሙሉ በሙሉ ባሪያ እንደሚያደርገው። በ19ኛው ክፍለ ዘመን ግን በህክምናው ዓለም ውስጥ አንድ ትልቅ ነገር ተቀየረ። ሳይንቲስቶች ከዚህ ከኦፒየም ተክል ላይ ሞርፊን የሚባል በጣም ኃይለኛ መድኃኒት ለይተው አወጡ። ያኔ መላው ዓለም በደስታ ጨፈረ። የታመሙ ሰዎችን ከስቃይ የምናድንበት ተአምረኛ የፈጣሪ ስጦታ አገኘን አሉ። በተለይ በአሜሪካ የእርስ በርስ ጦርነት ጊዜ እጃቸውን እግራቸውን ለተቆረጡ በሰይፍና በጠመንጃ ለቆሰሉ ወታደሮች ይህንን ሞርፊን በብዛት ይሰጣቸው ነበር። መድኃኒቱ ወዲያውኑ ህመማቸውን ያጠፋላቸው ነበር። ነገር ግን ጦርነቱ አልቆ ወታደሮቹ ወደ ቤታቸው ሲመለሱ ምን ሆኑ መሰላችሁ? እነዚያ ጀግና ወታደሮች ያለ ሞርፊን መኖር አልቻሉም። ምንም ሳይታመሙ እንኳ ዶክተሮችን እባካችሁ ሞርፊን ስጡን እያሉ ያለቅሱ ይለምኑ ነበር። እዚህ ጋር ነው እንግዲህ ዓለም የመጀመሪያውን ትልቅ አደጋ ያየችው። ወታደሮቹ በሙሉ በህጋዊ መድኃኒት አማካኝነት የእጽ ሱሰኛ ሆኑ። ዶክተሮቹ በዚህ ጊዜ ደነገጡ። ይህ መድኃኒት ሰውን ሱሰኛ ስለሚያደርግ በጣም በጥንቃቄ ለከባድ ህመም እንደ ካንሰርና ለቆዳ ጥገና ብቻ ካልሆነ በስተቀር ለማንኛውም ተራ ህመም መታዘዝ የለበትም ብለው ጥብቅ ህግ አወጡ። ለብዙ ዓመታትም ነገሩ በዚህ መንገድ በጥንቃቄ ተያዘ። ነገር ግን በ1990ዎቹ ማለቂያ አካባቢ ሰይጣናዊ ስግብግብነት በሰዎች ልብ ውስጥ ገባ። ፎርዲ ፋርማ የሚባል አንድ ትልቅ የመድኃኒት ኩባንያ ነበር። ይህንን ኩባንያ የሚመሩት ሳክላር ፋሚሊ የሚባሉ እጅግ በጣም ባለሀብትና ተደማጭነት ያላቸው ሰዎች ነበሩ። እነዚህ ሰዎች አንድ አዲስ መድኃኒት በቤተ ሙከራ ሰሩ። ስሙም ኦክሲኮንቲን ይባላል። ይህ መድኃኒት ልክ እንደ ቀድሞ ሞርፊን ከኦፒየም የተሰራ ኃይለኛ ህመም ማስታገሻ ነው። ነገር ግን ኩባንያው ይህንን መድኃኒት ይዞ ገበያ ላይ ሲወጣ አንድ እጅግ አስፈሪና ትልቅ ውሸት አዘጋጀ። ለዓለም ዶክተሮች በሙሉ ምን አሏቸው መሰላችሁ? ይህ አዲስ መድኃኒታችን እንደ ድሮዎቹ አይደለም፣ ሰውን በፍጹም ሱሰኛ አያደርጉም። አንድ ሰው ይህንን መድኃኒት ወስዶ ሱሰኛ የመሆን እድሉ ከ1% በታች ነው። እስኪ ያስቡት፣ አንድ ትልቅ የህክምና ኩባንያ በሳይንቲስቶች የተደገፈ ጥናት አቅርቦ ይህንን ሲናገር ዶክተሮችና ተራ ህዝቡ አያምንም? ሙሉ በሙሉ አመኗቸው። ነገር ግን እውነታው ምን ነበር መሰላችሁ? ያቀረቡት ጥናት በሙሉ የውሸት ነበር። ገንዘብ ከፍለው የሰሩት ሳይንስን የጨፈለቁት የጨካኝ ድራማ ነበር። መድኃኒቱ ከቀድሞ ሞርፊን የባሰ ሰውን በአጭር ቀን ሱሰኛ የሚያደርግ መርዝ ነበር። ታዲያ እነዚህ ጨካኝ ባለሀብቶች ይህንን ውሸት ይዘው እንዴት እያንዳንዱን ዶክተርና ሆስፒታል በእጃቸው አደረጉ? ህዝቡስ ሳያውቅ እንዴት ወደ ሱሰኝነት ውስጥ ጨመሩት? አሁን እነዚህ ስግብግብ ባለሀብቶች መርዛቸውን እንዴት እያንዳንዱ ሰው ቤት
እንዳደረሱትና እውነተኛው ጥፋት እንዴት እንደተጀመረ በደንብ እንየው። በ1996 ይህ የፌርዲው ፋርም ኩባንያ እጅግ አስፈሪ የሆነ ማስታወቂያ ዘመቻ ጀመረ። በመቶ ሚሊዮኖች የሚቆጠር ዶላር እየበተኑ ወደ እያንዳንዱ ሆስፒታልና ክሊኒክ ሄዱ። ዶክተሮቹ አንድ በአንድ ማደን ጀመሩ። ለዶክተሮቹ ምን አሏቸው መሰላችሁ? ይህ መድኃኒት አንድ ጊዜ ከተወሰደ ለ12 ሰዓት ሙሉ ህመምን ያጠፋል። በዛ ላይ ሰውን ሱሰኛ አያደርግም። ስለዚህ ለማንኛውም ትንሽ ህመም፣ ለወገብ ቁርጠት፣ ለራስ ምታት፣ ለጥርስ ህመም ጭምር ይህንን መድኃኒት እዘዙላቸው አሏቸው። ዶክተሮቹም በነገሩ ተስማሙ። ለታካሚዎቻቸው ልክ እንደ ውሃ ማዘዝ ጀመሩ። ነገር ግን መድኃኒቱን የወሰዱ ምስኪን ታካሚዎች ላይ አንድ በጣም የሚገርምና የሚያስደነግጥ ነገር መታየት ጀመረ። መድኃኒቱን ሲወስዱት መጀመሪያ ላይ ህመማቸውን ይጠፋል፣ ደስ የሚልና ሰላማዊ ስሜትም ይሰማቸዋል። ነገር ግን ኩባንያው ለ12 ሰዓት ያቆያል። ያለው መድኃኒት ከ4 ወይም ከ5 ሰዓት በኋላ ኃይሉ በአንዴ ይረግፋል። በዚህ ጊዜ ታካሚው ላይ ከበፊቱ የባሰ ከባድ ህመም፣ ጭንቀትና ፍርሃት ይመጣል። ይህን ስሜት በምሳሌ ላስረዳችሁ። ልክ በጣም ጠምቷችሁ ውሃ እንደምትጠጡት ማለት ነው። ነገር ግን ውሃውን በጠጣችሁ ቁጥር ጥማችሁ ከመቋረጥ ይልቅ ይበልጥ እጥፍ እየሆነ እንደሚሄድ አስቡት። መድኃኒቱ ልክ እንዲህ ሆነባቸው። ሰዎች መድኃኒቱን በወሰዱ ቁጥር አእምሯቸው ሰውነታቸውን ይላመደዋል። በህክምናው ዓለም ቶሌራንስ ይሉታል። ማለትም መጀመሪያ ላይ አንድ ፍሬ መድኃኒት የነበረው አሁን ለሰውነት ምንም አይመስለውም። ህመሙን ለማጥፋት 2፣ 3፣ 4 ፍሬ እያሉ መጨመር አለባቸው። ታዲያ ዶክተሮቹ ሰዎች ሱሰኛ እየሆኑ መምጣታቸውን አላዩም ነበር። እንዴት ዝም አሉ? እዚህ ጋር ነው እንግዲህ ትልቁና አስነዋሪ ሚስጥር ያለው። እነዚህ መድኃኒት ኩባንያዎች ለዶክተሮቹ በየወሩ በሺዎች የሚቆጠሩ ዶላር በጉቦ መልክ ይሰጧቸው ነበር። ቪአይፒ ጉዞዎችን ያዝናኗቸው ነበር። አንድ ዶክተር ለብዙ ሰው ይህንን መድኃኒት በጻፈ ቁጥር ኩባንያው የሚላክለት የገንዘብ ኮሚሽን ይጨምራል። አስቡት፣ ዶክተሮቹ የሰዎችን ህይወት እየሸጡ ነበር። አያውቁም ይሁን ሳያውቁ ንጹሃን ሰዎችን የእጽ ሱሰኛ እያደረጉ የገንዘብ ንግድ ውስጥ ገቡ። በዚህ ምክንያት በአጭር ጊዜ ውስጥ በሚሊዮን የሚቆጠር እናቶች፣ አባቶች፣ ሰራተኞች፣ ተማሪዎች ሙሉ በሙሉ የዚህ መድኃኒት ባሪያ ሆኑ። አንድ ምስኪን ሰው መድኃኒቱን ለማቆም ሲሞክር ምን የሚሆን ይመስላችኋል? ከባድ መንቀጥቀጥ፣ ማቅለሽለሽ፣ በሰውነቱ ውስጥ መርፌ የሚወጋ የሚመስል ስቃይና እብደት ነው የሚመጣበት። ስለዚህ ያንን ሲኦል የመሰለ ስቃይ ለመሸሽ ሲል ብቻ የመድኃኒቱ ደግሞ ይገዛል። ነገር ግን በዚህ ብቻ አላበቃም። ከአመታት በኋላ ነገሩ እየመረረ ሲሄድና መንግስት ይሄ አደጋ እንደመጣ ሲረዳ ዶክተሮቹን መድኃኒቱን ዝም ብለው እንዳይጽፉ ጥብቅ ቁጥጥር አደረገ። በዚህ ጊዜ ምን ሆነ መሰላችሁ? ታካሚዎቹ መድኃኒቱን ከሆስፒታል ለማግኘት አቃታቸው። ነገር ግን አእምሯቸው ሰውነታቸውን መርዙን ለምዶታል። ያለ እሱ መኖር አይችሉም። ቀጥታ ወደ ጥቁር ገበያና ወደ ጎዳና ወጡ። በፋርማሲ የሚያገኙት መድኃኒት ሲጠፋባቸው በጎዳና ላይ የሚሸጠውና በጣም ርካሽ የሆነውን ሄሮዊን የሚባለውን አደገኛ እጽ መግዛት ጀመሩ። ምክንያቱም እሱም የተሰራው ከመጀመሪያው ኦፌን ተክል ነውና። በየቀኑ ጧት ፖሊሶች የሞቱ ሰዎችን አስክሬን ከጎዳናው ላይ እንደ ቅጠል እየለቀሙ መቅበር ጀመሩ። ታሪኩ ከመድኃኒትነት ተነስቶ ወደ ጎዳና እብደት ሞት ተቀየረ። ለመሆኑ ይህ ሰይጣናዊ ሴራ እስከምን ድረስ ቀጠለ? ስንት ሚሊዮን ሰዎችንስ በላ? ከዚህስ ጀርባ የተሸሸገው ሌላኛው ትልቅ እውነት ምንድን ነው? አሁን ደግሞ ማንም ሰው በግልጽ ሊናገር ወደማይፈልገው ከህዝብ አይን ተደብቆ ወደ ነበረው እጅግ አስፈሪ ሚስጥር እንግባ። መንግስትና ህዝቡ ይህ አደጋ የጎዳና ላይ ሱሰኞች ሰነፍ ሰዎች ችግር ብቻ ነው ብለው ሲያስቡ፣ ከጀርባ ግን ከዚያ የባሰ ሌላ ሰይጣን እቅድ ተዘጋጅቶ ነበር። በቅርብ ዓመታት ውስጥ ፌንታኒል የሚባል አዲስ ሰው ሰራሽ መርዝ መጣ። ይህ መድኃኒት ምን ያህል ኃይለኛ መሰላችሁ? ከድሮ ሞርፊን በ50 እና በመቶ እጥፍ ይበልጣል። እስኪ ቆም ብላችሁ አስቡት። በ50 እና በመቶ እጥፍ አንድ በጣም ትንሽ በሰው ጥፍር ላይ የምታርፍ ያህል የምታንስ ቅንጣት ፌንታኒል እንኳ የአንድን ሙሉ ሰው ህይወት በአንዴ ለማጥፋት ትችላለች። አው ትችላለች። ታዲያ ይሄ መርዝ እንዴት እያንዳንዱ ሰው እጅ ላይ ገባ? እውነቱ ይኸውላችሁ፣ የእጽ ነጋዴዎች ይህንን በጣም ርካሽ ግን ኃይለኛ መርዝ በሚስጥር እየሰሩ ከተራ መድኃኒቶች ከሌሎች ክኒኖች ጋር እያቀላቀሉ በየቀዳዳው መሸጥ ጀመሩ። ህዝቡ የሚጠጣው መድኃኒት መስሎት ነበር፣ ግን የሞት መርዝ ነበር። ነገሩ እየከፋ ሲሄድ መርማሪዎቹ የዚህን የፌርዲው ፋርም ኩባንያ የውስጥ ምስጢራዊ ወረቀቶችና ኮምፒውተር መልእክቶች በፍርድ ቤት ትዕዛዝ በነበረበት በዚያን ጊዜ ምን አገኙ መሰላችሁ? ይህን ሲሰሙ በእውነቱ በጣም ትገረማላችሁ። ኩባንያውና የሳክላር ቤተሰቦች ይህንን መድኃኒት ገና ለህዝቡ ሳይለቁት በፊት ሰውን እንዴት በአጭር ቀን የእጽ ሱሰኛ እንደሚያደርግና ህይወት እንደሚያጠፋ 100% ያውቅ ነበር። አው በደንብ ያውቁ ነበር። ነገር ግን ምን አደረጉ? የሰውን ስቃይና ሞት እያዩ ዝም አሉ። ለምን? ምክንያቱም ለነሱ ከሰው ህይወት ይልቅ በየቀኑ የሚቆጠሩት የቢሊዮን ዶላር ክምር ስለሚበልጥባቸው ሳይንስና ህክምናን ተጠቅመው የሰውን
የዚህን ልጅ አእምሮ አጠቡት። ይህ የተሸሸገው ጨካኝ እውነት በሚሊዮን የሚቆጠር ምስኪን ቤተሰቦችን እንዴት እንደበተናቸው ብታዩ ታለቅሳላችሁ። ሙሉ በሙሉ አባትና እናት የሌላቸው ወላጆቻቸው በዚህ መድኃኒት ሱስ ያለቁባቸው ወይም አእምሯቸው የጠፋባቸው በሚሊዮን የሚቆጠር ህፃናት ተፈጥሮ እነዚህ ልጆች ያደጉት ፍቅርና እንክብካቤ ባለበት ቤት ውስጥ አይደለም፣ በጭንቀት በረሃብና በፍርሃት በተሞላ መርዛማ አካባቢ ውስጥ ነበር። አስቡት፣ አንድን አገርን ትውልድ ሙሉ በሙሉ በህጋዊ መድኃኒት ስም ማጥፋት ማለት እኮ ነው። ታዲያ ይሄ ሁሉ ጉድ አልቆ ሚስጥሩ በሙሉ በአደባባዩ ሲወጣ ምን ተፈጠረ? እነዚህ በሚሊዮን የሚቆጠሩ ንጹሃን ሰዎችን የገደሉ የሀብት ማፊያዎች ዶክተሮች ምን ደረሰባቸው? ፍርድ ቤትስ ምን አሏቸው? አሁን ሚስጥሩ በሙሉ ሲጋለጥና ነገሩ ወደ ፍርድ ቤት ሲሄድ የሆነውን እብደት ስሙ። የሟቾች ቁጥር በመቶ ሺዎች ሲቆጠር፣ በሚሊዮን የሚቆጠር ቤተሰቦች በየቀኑ ሲበተኑ፣ በመጨረሻ የዓለም መርማሪዎችና ጠበቆች ተነሱ። በእነዚህ ትልልቅ የመድኃኒት ኩባንያዎች ላይ የክስ ናዳ ወረዱባቸው። በተለይ በዚህ በፌርዴው ፋርም ኩባንያ በሳክላር ቤተሰቦች ላይ የቀረበው የክስ ወረቀት ምን ያህል እንደነበረ ያውቃሉ? ወረቀቶቹ በሙሉ በአንድ ላይ ሰብስበን በአንድ ቦታ ብናስቀምጣቸው 10 በ5 ሜትር የሆነን ትልቅ ክፍል ሙሉ በሙሉ የሚያጨናንቅ ማንበብ የማይቻል የክስ ወረቀት ነበር። መርማሪዎቹ ኩባንያውን ሚስጥራዊ ሰነዶች በሙሉ ህዝብ ፊት ዘረገፉት። እናንተ እያወቃችሁ ሰውን ገድላችኋል፣ ትውልድ አጥፍታችኋል አሏቸው። ታዲያ የዚህ ሁሉ ጥፋት ዋና ተዋናይ የሆኑት የሳክላር ቤተሰቦችና ባለሀብቶች ምን ተፈረደባቸው? እስር ቤት ገቡ? እጃቸው ላይ ካቴና ገባ? እውነቱን ስትሰሙ በጣም ታዝናላችሁ። እነዚህ ሰዎች እጅግ በጣም ብልጦችና ጨካኞች ነበሩ። በ2019 ላይ የፍርድ ቤቱ ከፍተኛ ቅጣትና እስራት ሊጥልባቸው ሲል ኩባንያዎችን ከሰረ ብለው አወጁ። ይህንን ያደረጉት ለምን መሰላችሁ? ንብረታቸውንና ያንን ያከማቹት የቢሊዮን ዶላር የደም ሀብት ከህግ ለመሸሸግና ላለማጣት ሲሉ ብቻ ነበር። በመጨረሻም ፍርድ ቤቱ አንድ ውሳኔ አስተላለፈ። ውሳኔው ግን ለተጎዱትና ለሞቱት ሚስኪን ሰዎች ትልቅ ስድብ ነበር። ኩባንያውና ባለሀብቶቹ የተወሰነ ቢሊዮን ዶላር ቅጣት ከፍለው ከተጎዱት ሰዎች ጋር እርቅ እንዲወርዱ ተደረገ። የሚገርመው ነገር አንድም የሳክላር ቤተሰብ አባል፣ አንድም ትልቅ ባለሀብት ወይም ዶክተር ለአንድ ቀን እንኳ እስር ቤት አልወረደም፣ ካቴናው አልገባም። እስኪ ያስቡት፣ በሚሊዮን የሚቆጠሩ ንጹሃን ሰዎችን በህጋዊ መድኃኒት ስም ገድለው በሚሊዮን የሚቆጠሩ ህፃናትን ያለ ወላጅ አስቀርተው በገንዘባቸው ብቻ ተደራድረው ከእስር አመለጡ። ሌላው ቀርቶ ጆንሰን ኤንድ ጆንሰን የሚባለው ትልቅ ኩባንያ ጭምር በዚህ ጉድ ውስጥ ተገኝቶ በ2021 ላይ 26 ቢሊዮን ዶላር ከፍሎ ነው ከተጠያቂነት የተገላገለው። ለነሱ ገንዘብ ማለት ምንም ማለት አይደለም። እዚህ ጋር ነው እንግዲህ ትልቁና የሚያስፈራው እውነት የሚጋለጠው። ይህ ታሪክ የአሜሪካ ብቻ ታሪክ ይመስላችኋል? አይደለም። አሁን እኛ ሀገር ያለው እውነታስ ምን ያህሉ ያስፈራል? እኛስ ማን ላይ ነው የምንተማመነው? ወዳጆቼ ይህንን ሁሉ ታሪክ ስትሰሙ በልባችሁ ምን ይሰማችኋል? ሰው ለገንዘብ ሲል ብቻ በቢሊዮን የሚቆጠር ዶላር ለማከማቸት ሲል እስከዚህ ድረስ ይጨክናል? አዎ፣ የሰው ልጅ መልካም ሲሆን ከመላእክት ይልቃል። ክፉ ሲሆንና ስግብግብነት ልቡን ሲያሳውረው ግን እርሱ ከሰይጣንም በላይ የጨካኝ ይሆናል። እኔ ግን ይህንን ታሪክ ሳነብና ሳጠና አንድ ትልቅ ነገር ነው ወደ አእምሮ የመጣው። እሱም እኔ ብቻ ሳይሆን ሁላችንንም ሊያስፈራን የሚገባ ትልቅ እውነት ነው። እስኪ ቆም ብላችሁ አስቡት። አሁን እኛ አገር በየመድኃኒት ቤቱና በፋርማሲው የምንገዛቸው መድኃኒቶችስ ምን ያህሉ አስተማማኝ ናቸው? እኔንና እናንተ እኮ ተራ ሰዎች ነን፣ ሕክምናን አልተማርንም። ታዲያ በጣም አሞን ሆስፒታል ሄደን ነጭ ጓን የለበሰ ዶክተር ፊት ስንቀመጥ በደካማ አቅማችን ሙሉ በሙሉ ራሳችንን ለእሱ አሳልፈን እንሰጣለን። ልክ አውሮፕላን ውስጥ ስንገባ አብራሪውን ሙሉ በሙሉ እንደምናምነው ወይም አውቶፒስ ውስጥ ስንገባ ህይወታችንን ለሹፌሩ አሳልፈን ስንሰጥም ሁሉ ዶክተር ጋር ስንሄድም ያ ሰው የፈጣሪ መልአክ መስሎ ነው የሚታየን። እሱ የጻፈልን መድኃኒት ተከራክረን ለመረዳት የሚያስችል እውቀት የለንም። ነገር ግን ያ በዓለም ላይ ያለው ትልቅ የመድኃኒት ማፊያ እኛ አገርስ አልገባም ብሎ ማን ይከራከራል? ምን ያህሉ መድኃኒት ይሁን ዛሬ እኛ በየቀኑ ነገር ግን በውስጡ ባለው ወረቀት ላይ ሳይጻፍ ቀስ እያለ ሰውነታችንን የሚመርስ ወይም ወደፊት መውለድ እንዳንችል የሚያደርገን ምን ያህል መድኃኒት በፋርማሲው ይኖር ይሆን? ያ በታካሚና በዶክተር መካከል ያለው ቅዱስ እምነት ከፈረሰ መድኃኒቱ ራሱ በሽታን ቢያድን እንኳ ትልቁ መቅሰፍት ነው። ውድ ሀገሬ ልጆች፣ ዛሬ ይህንን እውነተኛ ታሪክ ይዤላችሁ የመጣሁት እንድትፈሩ ወይም ተስፋ እንድትቆርጡ ብዬ አይደለም። ሁላችንም እንድንነቃ ነው። ማንኛውም መድኃኒት ዝም ብለን ከማዋጣችን በፊት ስለ መድኃኒቱ በደንብ እንድንጠይቅ፣ ጤናችንን በራሳችን በጥንቃቄ እንድንጠብቅ ለማሳሰብ ነው። አሁን እናንተና ውድ ተመልካቾችን አንድ ነገር ልጠይቃችሁ። ከዛሬ በኋላ በሆስፒታሉና በየመድኃኒት ቤቱ የሚታዘዙ መድኃኒቶች
ሙሉ በሙሉ ማመን እንችላለን ወይንስ እናንተ በህይወታችሁ መድኃኒት ገዝታችሁ ካለው ከበሽታው ውጪ ሌላ ያልታሰበ ከባድ የጤና ችግር ወይም ሱስ የገጠማችሁ ጊዜ አለ? እባካችሁ እውነቱን ከልባችሁ በኮሜንት ላይ ጻፉልኝ። ሁላችሁንም እንወያይበታለን፣ እንማማርበታለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁና ለምትወዷቸውን ቤተሰቦቻችሁም እንዲነቁበት ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግም የዚህ ትልቅ ቤተሰብ አባል ሁኑ። ፈጣሪ አገራችንና ህዝባችንን ከክፉዎቹ ሴራ ይጠብቅልን። በቀጣይ ቪዲዮ በተመሳሳይ አስገራሚ ታሪክ እስክንገናኝ ጤና ሰላም ለሁላችሁም። ቻው።